ሪች ምንድነው የተፈጠረው? ምን ሆነሻል? ሪች አታስጨንቅኝ እንጂ ምንድነው የተፈጠረው? ያቺ ሴት ልትመጣ። ማናት እሷ? ኧረ ሪች እባክሽ ግራ አታጋቢ። ይልቅ እሱን ታዩና ዛሬ እኔና አንቺ ከተገናኘን 6 ወራችን። ታይሻል? ቆንጆ ቀሚስ ገዝቼልሻለሁ። ይሄንን ቀሚስ ልበሽና ውጭ ወተን ጥሩ ምሽት እናሳልፍ የኔ ፍቅር እባክሽ። አንተ ሁሌ ለራስህ ነው የምታስበው። ምንም ጥሩ ምሽት የለም። 6 ወር ቀሚስ ምናምን ህይወቴን ያበላሸችው ነቀርሳ እየመጣች ነው እያልኩ ነው። ገባኛል ሪች፣ ግን ደግሞ ዛሬን በሰላም በፍቅር ማሳለፍ አለብን። እሷን ሳላጋድማት ምንም ሰላም የለም። ሁሉን ነገር የነገርኩ በስቃይ እንድትሳለቅ ሳይሆን በቀሌን ተበቀለ በፍቅር እንድታሳየኝ ነው። ሪችዬ አንቺ ልክ ነሽ። ላደረሰችብሽ ነገር ሁሉ ዋጋዋን እንሰጣታለን። እመኝ ሪች፣ ሳቅሽን አስመልስልሻለሁ። አዎ ፍቅርህን አሳየኝ። ያንን አድርግ። እቺ ሴት ከዛ በኋላ ህይወቴን ካበላሸች በኋላ አይኗን በጨው አጥባ እየመጣች ነው። እኔ ደግሞ ጉድጓድ ቆፍሬ እጠብቃታለሁ። የኔ ፍቅር እሱን አንቺ ሳትሆኝ እኔ ነኝ የማደርገው። ላደረገችብሽ ነገር ሁሉ ዋጋዋን ትከፍላለች። ያንን አድርገህ ስታሳየኝ ይሄን ውድ ቀሚስ እለብሰዋለሁ። የዛኔ በፍቅር ብርጭቋችንን እያጋጨን መኖር እንችላለን። እሬት ታውሰስ የኔ ውድ ጓደኛ አንቺ እዚህ ጋር ስትበይ እኔ እዛ በመጠጥ አሳሪ ስበላ ሰላምዬ መጣች መጋን ሸቅላ ጉድ ከነገ ጀምሮ የአንድ ወር ሂሳብ ያለፈውን ጨምሮ ተዘግቷል። ሰላምዬ እንደ ስምሽ ሰላም ግቢ፣ አየሩ ጫካ ያደለሽ የኔ ውድ ጓደኛ። በቃሽ ግቢ። አሁን አምቡላሽን አተንፍሽብኝ። ዛሬ ያቀረሻሻትን ነገ ትታፊያታለሽ። እኔ ራሄል ላይ ነገር የምበለው ይንጋት። ተይ እንጂ ጓዴ፣ እግሯ ከዚህ ከወጣ እስቶ እኮ እንደነከሻት ነው። እሷ እኮ ስላንቺ አውታጠሉ። በዛ ላይ ጓደኞች ያሉ ብላ እኛ ጋር ነው የምታርፈው። ሳላ የአንድ ወር ሂሳብ ተዘግቷል። ያንቺ ሚቂ ማብራ በዛው እራሱ ጉዳይ ድቂም ጓደኛ። አንቺ ያምሻል እንዴ? ምንድነው ማታ ምዘባርቅ እንዴ? እና ምንድነው የምታረጊው? ምንድነው ማታ ምዘባርቂው? እየጠየኩሽ ነው። እኔ ስጠጣ ማረጎን አላውቅምና ጧጧት እየመጣች አትነዝንሽ። ወዲያ ባውን በቀን ያወጣል። እኔ ራሄል ነኝ የሰላም ጠላት እና ዋሻው ከሄደ ጀምሮ እንደጠመጥሻት አይደል እንዴ? የምትናገሪው ነገር ግን ተጠንቀቂ። እኔ ሁሉን ነገር ትቼዋለሁ። ሰላም ስለምትመጣም ደግሞ በሰላም እንድንቀበላት እፈልጋለሁ። ጓደኝነታችንን መርጫለሁ። አለበዛ ግን እደፋሻለሁ። አንድ የምንሰራው ትልቅ ስራ ነው። ከተሳካ ያው አንተም ጠቀም ያለ ገንዘብ ታገኛለህ። አንዴ ምንድነው? ምን ችግር አለው ታዲያ? ታዲያ ምንድነው ስራው? በጣም ጥንቃቄ የሚያስፈልገው ስራ ነው። ሪች ወደ ውጭ ሀገር ለመሄድ ብላ ብዙ ገንዘብ ካወጣች በኋላ ከደላላ ጋር ተመሳጥረው በሷ ቦታ ሌላ ሰው እንዲተካበት አድርገዋል። ማናት? እኮ ነው የሚገርመው። አብራት የበላች አብራት የጠጣች የራሄል ጓደኛ። ይሄ ሁሉ ሳይበቃት ደግሞ የሕክምና ውጤቷ ሁሉ እንዲበላሽ እኮ ነው ያደረገችበት። አይገርምም? ምን አይነት አረመኔና እባክህ! አይገርምም? ምን አይነት ጭካኔ እንደሆነ። አሁን ልትመጣ አስባለች። እኔ ደግሞ የራሄልን በቀል በቀልላት አስቤያለሁ። ምን ልገላት? ዝም በል እባክህ።
እኔ ሞኝ ነኝ እንዴ? እሷ ምግብ ታዲያ ምን ልታደርግ ነው? በቁሟ ልቀብራት፣ በቁሟ ልገላት አስቤያለሁ። ለዚህ ደግሞ አንተ ተናገር። እኔ ምን ልርዳ ታዲያ? እኔም ራሄልም በደንብ አድርገን እንቀርባታለን፣ ለእቅዳችን ሲባል ማለት ነው። ታዲያ እኔ ምን ላግዝህ? ዝም ብለህ አንድ ሐሰተኛ ሰነድና ሐሰተኛ መሬት ታዘጋጃለህ። ከዛ ህጋዊ ነው ብለህ ለሱ ምን አይነት የጅል ሐሳብ ነው ይሄ? እሷ ሰው ቢኖራትስ? ሐሰተኛ መሆኑን ቢነግሯትስ? ዝም በል እባክህ። ምንም ሰው የላት ከጓደኞቿ በቀር። ስማኝ፣ ማሳመኑን ለእኛ ተው። በደንብ አድርገን ጠብቅ ካደረግናት በኋላ ተያይዘን መጥፋት። ይኸውልህ ይቺን አረመኔ ሴት ዋጋዋን ነው እሺ የምንሰጣት። በዚህ 2 ቀን ውስጥ ሰነዱ እጅህ ይገባል፣ አታስብ። ጥሩ። ይኸውልህ ስለዚህ ጉዳይ ማንም ሰው እንዳያውቅ፣ ማንም ሰው። ነገሩ ሁሉ በሚስጥር ነው መሆን ያለበት። እሺ? ኧረ ማንም አያውቅም። ተማመንብሃለሁ። ምንም እንዳታስብ። የኔ ናፋቂ፣ እኛ ራሱ እንዴት እንደናፈቅሽ ከሄድሽበት ዓመት ይልቅ ልመጣ ነው ያልሽ 2 ቀን 10 ዓመት ነው የሆነብን። ያው እሷ ጊዜ የላትም፣ ቀንም ማታም ስራ ነው። በተለይ ደክሟት ነው የምትተኛው እንጂ እንዴት እንደናፈቅሻት። እኔ ማስመሰል አይሆንልኝ። ራሄል ግድ ማድረግ አለብሽ። ያሰብሽውን እኮ ለማሳካት ሁሉንም በእቅድ ማድረግ አለብሽ። ቆይ ያለኔ አይሆንም እንዴ? ይኸውልሽ ራሄል ግድ ማድረግ ያለብሽ ያለ አንቺ አይሆንም። እኔና ጓደኛዬ እቅድ እየነደፈ አንቺ ደግሞ አለሳልሰሽ አሳስቀሽ ወጥመድሽ ውስጥ አስገቢያታለሽ። ያኔ እኔ ሸምቀቆ ሰማዋለሁ ማለት ነው። ለጓደኛ ለምን ነገርከው? ያው ከሱ የተሻለ የሚረዳኝ ሰው አላገኘም። እቅዳችንን በጥሩ ሁኔታ እያስኬደው። ግን ታምነዋለህ? አዎ በደንብ አድርጌ አምነዋለሁ። ይልቅ አንቺ በደንብ አድርገሽ ተነሳለሽለት። እሺ። እማላሳይሽ ነገር የለም። አንቺ ብቻ በሰላም ነው ያለኝ። ሰላም ነው። አዎ በጣም አንቺም እሷም ገደል ግቡ። ኔትወርኩ ሰላምዬ፣ ኧረ እንዴት እንደናፈቅሽኝ የጨዋታሽ ነው። እኔ ራሴ ናፈቀኝ እውነት። ሰላምዬ ምን አዲስ ነገር ይኖራል ብለሽ ነው? አንቺ ትቀልጃለሽ። ምን አለብሽ? ኧረ ተይኝ እስቲ። ብቻ በሰላም ነው አንቺ። ወይ ሰላም ጄኒ ራሱ እንዴት እንደምወድሽ። ኧረ እሷ ራሱ እንዴት እንደናፈቅሻት ስላንቺ እኮ አውርታ አጠግብም። ወይ ኧረ ምን ትሆናለች እኔ እያለሁላት። ኧረ ሰላምዬ አንቺ ቀልድ ምን አለብሽ? ያው እኔማ እንደምታይኝ ነኝ። ምን ሆናለሁ? የምር ከልቤ ነው እባክሽ። እውነት ነኝ። እስቲ አላማረብኝም? እውነት ምንም እንትን ያልኩሽ ነገር የለም። አብዛሹ እንዴ መስመር ያለብሽ አልመሰለሽም? ሁሉም ነገር ስነ ስርዓት አለው። ይሄ ጭፈራ ቤት አይደለም። ላነጋገርሽ ለከት ይኖርሽ። እኔም አንቺም ከፍለንበት ነው የምንኖረው። አታሽቃብጪ። ብዙ እንደቻልኩሽ ደግሞ ታውቂያለሽ። ያንቺ ገንዘብ ካምቡልሽ መች አልፎ የሚያውቀውና ነው። ምን ስለሆንሽ ነው ስልክ የምትነጥቂኝ? አንቺም ብቻ ማን ባለ መብት አደረገሽ? አማሮሽ ታሶችን ከሆነ ያሰብሽ እንዳታስቢ። ይሄ በጥላቻ ይቆሽልብሽን አዝጁ።
እሙ ትናንትና ላስቀየምኩሽ በሰላም ምክንያት በጣም ነው ብዙ ህይወት የተበላሸው። ያረገችኝን መቼም ማረሰው እንጂ አንቺን ለመናገር አስቤ አይደለም። ቆይ እሷስ ቢሆን ምን አረገችሽ? የህክምና ውጤትሽን አበላሸች ተባልሽ እንጂ እርግጠኛ ነሽ? በቃሽ፣ ስላለፈው ነገር አንቺ ምንም የምታውቂው ነገር የለም። ያማታል ራሄል ያላትን አራቅተሽ በአጥንቷ የምታስቀራት ተለሳልሰሽ አቅፈሽ ስመሽ መሆን አለበት። ቆይ ምን አድርጊ ነው የምትለኝ? ይኸውልሽ ራሄል እሷ በመንደሩ ግዥ እንድትፈጽም እናደርጋለን። ጉዳዩ ውልና ማስረጃ ሳይደርስ በፊት ነው። ከዛ እኔና አንቺ ተያይዘን ከሀገር እንወጣለን ማለት ነው። እኔ ያንን ማድረግ አልችልም። ጭራሽ ከሰላም ጋር አንድ ቤት የማይታሰብ ነው። ይኸውልሽ ራሄል ሰላምን በእቅዳችን መሰረት በሐሰተኛ ሰነድ ግዥ እንድትፈጽም እናደርጋታለን። ጉዳዩ ውልና ማስረጃ ሳይደርስ በፊት ማለት ነው። ከዛ እኔና አንቺ ተያይዘን ከሀገር እንጠፋለን ማለት ነው። እንዳሰብከው የሚሆን ይመስላል? እሱ እንደ አንቺ መቅረብና የማሳመን ሁኔታ ይወስነዋል። ስማ እኔ እንደነበርኩት እሆናለሁ። ቢያቅተኝ እንኳን እሞክራለሁ። ብትሞክሪ ነው የሚሻለው ራሄል፣ ሞክሪ። እሺ እሙ አቤት። ስህተቴን አምኛለሁ። ስለ ሁሉም ነገር ይቅርታ። አንቺና ሰላም ደግሞ በጣም ታስፈልጉኛላችሁ። ሰላምንም አብረን እንቀበላታለን። እንደውም ስትገባ ይቅርታ ጠይቃታለሁ። ሌላው በእኔና በአንቺ መሀል ይቅር። የምከልብሽ ከሆነ ደስ ይላል ርቺ። እንደውም ነገ አብረን እንቀበላታለን። ከዛ እንደ ድሯችን ነው በቃ። እሺ በቃ መጣሁ። ሄሎ ቢኒ። ያልከኝን በሙሉ አድርጋለሁ። ነገ ደግሞ እሷ ባለችበት ሰዓት እንድትመጣ። ጥሩ፣ ደህና እደር። ሁሉም ነገር አልቋል። ቦታ ሻጭ የተባለውም ሰው ተዘጋጅቷል። ካርታውም አልቋል። እንካ እስኪ ተመልከተው። በጣም አሪፍ፣ ሁሉም ነገር አልቋል። በቃ ነገ ትገባለች። እንዴ ምን ሆነሃል? ምንም ሊያልተያዘ ነገር ነው እንዴ ስታስለፋኝ የነበረው? ምን ሆነሃል? ተረጋጋ እንጂ። እኔ ራሴ እኮ ገና ነገ ነው የምገባው። ቆይ የመግዛት ፍላጎት ባይኖራትስ? እቅዱም ባይኖራትስ? ቆይ ምን ሆነሃል? እመነኝ፣ እንዴት አድርጌ እንደማሳምናት እኔ ነኝ የማውቀው። እሱ ለኔ ተው። ይኸውልህ አንተ በጣም እየቀለድክ ነው። ይሄ ነገር አንድ ነገር ይሁንና ከኔ ጋር ነው ጦርነቱ። አንድ ሳምንት ብቻ ነው የምሰጥ። እሺ ታዲያ ምን ሆነሃል? ኧረ እባክህ ምን ሆነሽ ነው ጓደኛዬ? አይ ትንሽ ፀሐዩ ራስ ነው። እኔ ጋር ቆንጆ ፔንኪለር አለ። እሱ ልስጥሽ እና ዋጪበት። አንደኛው እንደውም በጣም አሪፍ ነው። አይ አመሰግናለሁ። እስከዛሬ ወሰድነው መድኃኒት አለሽ እንደምንቆም አሪፍ እኮ ነው። በደንብ ያሽልሻል ይሄኛው። ደህና ነኝ ሰላም። ባይሆን ትንሽ እረፍት እናድርግበት። እሺ ካልሽ ሰላምዬ በእናትሽ እንጣ። ሲመሽ ደግሞ ከተማዋ እንዴት እንደምታምር ላንቺ አልሆነ በአንድ እግሯ ትቁም እንጂ። አንቺ እብድ፣ አሁንም እንደድሮው ነሽ አይደል?
እኔ ዛሬ ደክሞኛል፣ የትም አልሄድም። ቦታቸውን የለቀቁት የደረሱ እንግዲህ እኔ አልቀርም። ያው የምትይኝ በይኝ። የሆነ ብር ልክልሻለሁ፣ ሂጂ በቃ። በቃ እሺ ሰላም፣ እመጣለሁ። እሺ አልቆይም፣ እንዳይደብርሽ። እንደነገሬ በራሴ ነው የምኖረው ልክ እንዳመሬ። ሰላምዬ ዛሬ ደስ ይላል። ቤት ስገባ እራሱ እንዴት ደስ እንደሚል ሰላምዬ። እንደምን አመሻችሁ ሰላምዬ። አስጠበኩሽ አይደለ? የኔ እናት ይቅርታ ይቅርታ። የኔ የዋ የኔ ሰሰት የኔ ጓደኛ ምን አለ ሁሉም እንዳንቺ ቢሆን። ነይ በጣም ጠጥታለች። አይሻተ ሰላምዬ እወድሻለሁ። እሺ ሰላምዬ እኔ ምን አደረኩሽ? እሺ ያው ምን አደረኩሽ? አርፈሽ ተኝ። ሆድ ያባውን ብቅል ያወጣዋል። ሰክረሽ እየመጣሽ እዚህ እንድበጠብጭኝ አልፈልግም። እምቢ ካልሽ ግን በቢላ ነው ማርድሽ። እኔ በአርፈሽ አሁን ተኝ። እኔን ጓዴ የድሮ ይረሳል ሌላው ቢቀር እኔም አረፍ ይተኛለሁ። ቆንጆ ቁርስ ነው። እኔ የምልሽ ማታ ምን ይዘሻት ከገባሽ በኋላ ተጨቃጨቁ ሰምቻችሁ ነበር። ምን ተፈጥሮ ነው? እኔ እና እሷ ብዙ የምንተዋወቅበት ሚስጥር ነበረ። መጠጥ ደግሞ ክፉ ነው። ስለሰከረች ብዙ ነገር መዘላበት ጀመረች። ታዲያ ከኔ የምትደብቁት ሚስጥር አለ? ከዓይን የራቀ ከልብ ይርቃል ይባል የለ? ብቻችንን በነበረን ጊዜ ብዙ የተቀየሩ ነገሮች ስላሉ። በልሻው መጥቻለሁ። ንገሩ ሰላምዬ፣ ቀስ በያ። ሁሉም ነገር እኮ ጊዜ አለው። ምን ቀድማችሁ ልታገቡ ነው? እነዚህኞቹን ልሻ ታዲያ እሺ እሺ እንዴት ናችሁ? ቢኒ ይባላል። ተዋወቂ። ጓደኛዬ ናት። ሰላም። ቢኒያም እባላለሁ። ሰላም። የወይዘሪት ራሄል ፍቅረኛ ነኝ። እኔ ደግሞ ጓደኛዋ ነኝ። እህቷ በለኝ። እኔ የምልሽ ይሄንን ነበር ሚስጥር ብለሽ ያዝሽው? አይ ጥሩ ጓደኛዬ ነው። በሌላ እንዳታስብ። ይገርምሻል፣ ራሄል ስለ አንቺ አውርታ አትጠግብ። ለዛ ነው አዛውኝ አንድም ቀን ደውላልኝም አውርታኝም የማታውቀው። እኔ እኮ ባወራሁሽ ቁጥር ናፍቆትሽ ይበረታብኛል እና ደግሞ ሆድ ይብሰኛል። ቆጣ ቆጣ እንዳለልብሽ ብዬ ነው። ለዛ ነው። ይሁንልሽ እስኪ። እኔ ግን አንቺ ነገር ሁሌ ነበር የሚያሳስበኝ። የኔ ነገር ደግሞ ምንድን ነው የሚያሳስብሽ? ብዙ እንደደከምሽ አውቃለሁ ራሄል። ግን እኔም እዛ ሆኜ ብዙ ነገር ላንቺ እየሞከርኩ ነበር። ያቆኝ ሰዎች እንዲያገኙሽ፣ እኔም ደግሞ አናገሪሽ ነገሮች እንድናስተካክል ብሞክርም አንቺ ልታናገሪኝም ልታወሪኝም ፈቃደኛ አልነበርሽም። ግን ደግሞ በምችለው እሙ በጠየቀችኝ ያልሽን ገንዘብ እያስገባሁኝ ስረዳሽ ነበር አይደል? የምን ብር ነው? ለእኔ ምን ብር ነው የምትልኪልኝ? ባክሽ በእሙ በኩል ትጠይቅኛል ነበር እንዴ? ምን? እኔ ራሄል ነኝ የማንንም የአረብ ሀገር ገረድ ብር ብሰበስበው? ሆነሻል። ያረ ተረጋጉ እንዴ! ያረ ልክ አይደለም። አንተ ዝም በል እሙ። እኔ መቼ ነው ብር ተቀበይልኝ ብዬ ጠየኩሽ? ይበቃሽ። ከ6 ወር በላይ ቤት ኪራይ እንደከፈለችልን ታውቂያለሽ። በቃ እኔ ከዛ በላይ መጠየቅ አልቻልኩም። ምን በለው ምን ጠጣው አልነበረም። ምን ማድረግ ነበረብኝ? ቆይ ዝም በይ አንቺ። አምቡላሽን ለማጋፍ ብለሽ እቺ ምንም አታውቀውም ምስኪን ልጅ በእኔ ስም ስበዘብዣት ነበር። በጣም አዝናለሁ ራሄል። እኔ ካንቺ ይሄንን አልጠብቅም ነበር። እሷን ካልሻት በላይ እኔን ያልሽ ነገር በጣም ያማል። ይቅርታ አድርጊልኝ። በእኔ ስም ለዓመታት ስበዘብዝሽ ነበር። ምን ላድርግ? ስናድር ደግሞ እማደርገውን አላውቅም። አይተሻላ ብልግናውን። አንቺ የምትጠይቅሽ እምቢ እንደማትያዝ ስለምታውቅ በውሸት ተጫወተችብሽ።
ሰላም። ያው እኔ ስናደድ አፌ ባለጌ ነው ታውቂ የለ። ይቅርታ አድርጊልኝ። ሄሎ። ወይ አረ እንደ በፍጹም ይሄ ቦታማ በፍጹም አያመልጠኝም። ብዙ ገዢ አለ። ስለዚህ በዚህ በሁለት ቀን ውስጥ እንሸጠዋለን። እሺ ጥሩ። በቃ አንድ ነጋዴ መሬት ፈልጉልኝ ሲል ነበረ። በቃ ለሱ እናሳየዋለን። እሺ መጣው። ምን የሚሸጥ ቦታ ነው? አንድ ሀብታም አንድ ቦታ ፈልግልኝ ብሎ ነበረ እና ግንባር የሆነ ከተማ ላይ አግኝቼለታለሁ። ስለዚህ በቃ ልሂድ። ኧረ ቆይ ይሄ ነገር ጥሩ ከሆነ ሰላም ለምን ያመልጥሻል? አይ እኔ እንኳን መሬት መግዛት የሚያስችል ብር የለኝም። ቆይ ስንት ነው የሚባለው? አይ ቦታው እንኳን ሰውየው አይ ቲንክ በጣም ቸግሮታል መሰለኝ 12 ሚሊዮን ብር አካባቢ ነው የሚለው። ግን አንቺ ቦታው የምትፈልጊ ከሆነ እኔ ላግባባልሽ እችላለሁ። የባንክ ሁኔታም ማመቻችልሻለሁ። ባንክ አካባቢ ብዙ የማውቃቸው ሰዎች አሉ። አንቺ ብቻ ፍላጎት ይኑርሽ እንጂ ሰውየውን አግባብተን ቢሆን ዋጋ እንዲቀንስ እናደርጋለን። እውነት? ታዲያ እንደዛ የሚቻል ከሆነ ለምን አንሞክረውም? እኔ 5 ሚሊዮን ብር አለኝ። እሱን ማውጣት እችላለሁ። የቀረውን በባንክ እንዳላችሁት ማድረግ የምንችል ከሆነ። ዋው! እስከ 5 ሚሊዮን ብር አንቺማ ከቻልሽ ሁሉም ነገር በኔ ይቀራል። ከሰውየው ጋር በጣም ወዳጅ ስለሆነ እኔ ያስማማዋለሁ። ባያሽው ገንዘብ ውሉን መፈራረም ትችላላችሁ። ያው እንደሚታወቀው መንግስት አሁን ስለከለከለ ውል የምትፈራረሙት በመንደር ውል ነው ማለት ነው። እሱ ደግሞ ምንድን ነው? ያው የመንደር ውል ማለት እንደሚታወቀው ቦታውን ለአንቺ በስጦታ እንደሰጠሽ ተደርጎ የምትፈራረሙት ውል ነው ማለት ነው። ከዛ የሆነ ጊዜ ህግ ፊት ይቀርብና መንግስት ሁኔታውን ያጸድቀዋል ማለት ነው። ደስ ይለኛል በጣም። እንደዛማ ከሆነ ችግር የለውም። ደግሞ በሪች በኩል የመጣ ስለሆነ ምንም ችግር የለም። አረ የመሬት ጉዳይ ጥርሱን የነቀለበት ነው። በቃ እኔ ልሂድ። ሁኔታውን ላናግረውና ነገ አንድ አፍታ እንጨርሰዋለን። እሺ ብሩን አዘጋጅተዋል አንቺ? በቃ አደራ ጨርስላት። እሺ በጣም ደስ ይላል። እውነት የራሴ መሬት ሊኖረኝ ነው ማለት ነው እንዴ? ለዛውም በመሀል ከተማ ነው። ከፈለግሽ ራሱ አትርፈሽ መሸጥ ትችያለሽ። በጣም አመሰግናለሁ። እውነት አረ ገና ምን አይተሽ፣ ገና ብዙ ስራ እንሰራለን አብረን። በቃ ሰላሙን ሂድ። እሺ ልሸኘው በቃ። በጣም ብዙ ነገር እያበላሸሽ በዚህ መንገድ ከሄድሽ አብረን እንቀጥል አይመስለኝም እኮ። ምን አደረኩ? ለአንድ በትሽ ለቀት ይኖርሽ እንደምትወጃት አስመስይ። ለጊዜው ይሄ መርዝ ንግግርሽን ዋጥ አድርጊ በቃ። ለማንኛውም ዋናው ነገር ተሳክቷል። ገና ጫፉን ነው ያዝነው። ደግሞ ልጅ ሰው ማቀሩ አይቀርም። አንቺ ብቻ ያልኩሽን በደንብ አድርጊ። አታስብ፣ ከኛ ሌላ የምታማክረው ሰው የላትም። ይኸውልሽ ያልኩሽን ብቻ አድርጊ። ይኸውልሽ ወጥመድሽ ውስጥ ስትገባ ኤርሜሽ የነገርሽኝ በተቃሪው ያገኘዋት ልጅቷ አንቺ እንደነገርሽኝ አይደለችም። ምን እያልክ ነው? እኔ እንጃ። አንቺ ሳልሽልኝም ጭራቅ ሴት በፍጹም ላገኘት አልቻልኩም። እንዳውም እሷ በተቃራኒው ለአንቺ ነው እያሰበች ያለችው። ልጅቷ አንቺ እንደምትያት እየሆነች አይደለም። የማይመለከትን አዘባርቅ። ቁስሌን ማውቀው ራሴ ነኝ። እሱስ ልክ ነሽ። ሰውን ማመን ቀብሮ ነው። በቃ ሂድ፣ ባይሆን ሁሉንም ጨርስ። በጣም በተሳካና ጥሩ በሆነ ሁኔታ ተጠናቋል። ያው ማገዶ ብትፈጅም ለመግዛት ተስማምታለች። በጣም አሪፍ። እኔም ሐሰተኛ ዶክመንቶቹን አዘጋጅቻለሁ። በቃ በጣም አሪፍ። ቦታውን ልክ እንዳየች ክፍያውን ወዲያው እንድታስገባ አንተ የሆኑ 2 ፌክ የሆኑ ምስክሮች አዘጋጅ። ከእሷ ጋር የምትመጣዋ ደግሞ ያው የኔ ሰው ስለሆነች ምንም አያሳስብሽ። ታዲያ ሁኔታው አሳማኝ እርግጠኛ እንድትሆን መፈራረሚያውን ስታመጣው ጽሁፎቹ በዛ ይገባል። ለእውነት እንዲመስል ግን ብሩን በጥሬ ታምጣው። እሺ አንተ ሞኝ ነህ እንዴ? ኖና በዚህ ሰዓት ያ ሁሉ ገንዘብ ከባንክ እንዴት ይወጣል? ይኸውልህ አንተ 10 ሚሊዮን ብር የሚያወጣ ወርቅ እንደሸጠችልኝ የሚያስመስል ሰነድ ታዘጋጃለህ። እንደመጣች አቻፍለን የ10 ሚሊዮን ብር ቼክ እንድትጽፍ እናደርጋለን። ያ ቼክ ደግሞ አንተ ጋር ይቀመጣል። ከዛ ነገሮቹ ሲረጋጉ
እንደምን ብለን ገንዘቡን አውጥተን እንልክ ነው እዚያ መጥፋት። አይ ጭንቅላት ቢኒ እንዴት እንደምኮራበኩ። በቃ እኔም ዛሬ ጨርሰዋለሁ። በጣም አሪፍ። እንደምንም ብለን ዛሬ ጨርሰዋል። ዛሬ ማታ እናገኛቸዋለን። እዛ ቤታቸውን እናስፈርማቸው። ኧረ ምንም ችግር የለውም። በጣም ጥሩ። ሰላምዬ፣ ሰላም ቤተነሽ ዛሬ ቦታውን እንድናይ ደውሎልኛል። የምርሽ ነው? ቆንጆ ነው። እንደዛ ከሆነ ታዲያ ለምን አንሄድም? አዎ እንሂድ። ዛሬ መጨረስ አለብን ብሏል ሰውየው። በቃ መጀመሪያ ባንክ ቤት እንሂድና ከዛ በኋላ ቢኒ ጨርስልን። በቃ እሺ። ለባብሺ በደንብ ደግሞ ገዢ ምሳይ። እሺ ገዢ ምሳይ? አዎ ና። አንቺ እኮ ትልቅ መሬት የምትገዢ ሴት እኮ ነሽ። እሺ ለባብሺ በቃ ገዢ ምሳይ ነው ያለችው። እንግዲህ በቀልሽን በደንብ አድርጌ እንደተበቀልኩት ያው እምነቴ ነው። አሁን በቶሎ እንጨርስ። እኔ ራሴን መሰወር አለብኝ። ታዲያ ሌላም ከፈለጋችሁ እኮ እናዘጋጃለን። በቃ እንግዲህ አሁን ቶሎ ጥሪያትና ቤት ሄደን እንፈራረም። አይመስልሽም? እሺ። አዎ ከአሁን በኋላ መቼም እውነቱ ሲገባት መኖሪያዋን ሳይሆን መቀበሪያዋን ነው የምታስበው። በደንብ እንሂድ። እሺ ጥሪያትና ሰላምዬ፣ ሰላም እንሂድ። እንዴት ነው ወደድሽው መሬቱን? ተመቸሽ? ምንድን ነው የደስደስ አንባልም እንዴ? አይደላችሁ ስል ነው የጠየቅሽ። ግን እሙስ ተዘጋጂና የሆነ ቦታ ልንሄድ ነው ዛሬ። ደስደስ ግብዣ አለ። ምን ተገኘ? እሱን ፉት ፉት እያለን ብናወራ ይሻላል። እሱም የተቀደሰ ሀሳብ ነው። በልብሽን ቀይሪና እንሂድ። ተነሽ። ዛሬ መቀየር ነው እንውጣ። ኧረ ተረጋጊ። በቃ የመጠጥ ነገር ሲነሳ አይሆንልሽማ። ለማንኛውም በቃ እኔ ልሂድ። ደህናው ነው እንዴ? ለምን አብረን ነው የምትሄደው? እንደዛማ አይሆንም። ይሄ ሁሉ እኮ ነው ባንተ ነው። ኧረ አያስፈልግም። ኧረ ምንድነው እሱ? ወዴን ቆረጠ። ቦታ ገዛው። ከዚህ በኋላ የራሳችን የሆነ ቤት እንሰራና እዛ እንኖራለን። የምርሽ ነው ሰላምዬ? እንኳን ደስ አለሽ ጓደኛዬ። በጣም ደስ ይላል።
ቢኒ ዛሬ ደስ እንዳለኝ እኔ ራሱ ግን እኔ ሳታወኩልኝ እናንተ ገዛችሁ አይደለም? ሰላም እኔ ፖሊስ ብሎ ነው ግን እኔ ገዛሽ እንዴት ገዛሽ ቤቱ ሰላም ረሙ በቃ ዝም ብለህ ቀስ በይ ቀስ ቢኒ ና የኔ ፍቅር በል እንግባና ቅፍ ድቅፍ አድርገኝና እንተኛ። ሰላምዬ በያንቺም አዲሱ ቤትሽ ላይ እቅፍ ድግፍ የሚያደርግሽ ጥሽሽ እንተኛ። እኔ መሄድ አለብኝ። ነገ ጠዋት የሰላምን ጉዳይ መጨረስ ስላለብኝ ግዴታ መሄድ አለብኝ። የቱን? አየር ላይ ያለውን? ለምንድን ነው የምትይዘው? አንቺ አትተኝም እንዴ? እንዳይመሽብህ በቃ አንተ ሂድ። ምነው ሪች አስቀየመችሽ እንዴ? አረ በፍጹም። ታዲያ ምን ሆነሽ ነው? ምንም አልሆንኩም፣ እንዲሁ ራሴን ስላመመኝ ነው። ግን ካነሳኸው አይቀር አንድ ነገር ልጠይቅህ። ራሄል ምን ለማለት ፈልጋ ነው አየር ላይ ያለችው? አለች እንዴ? እንጃ እኔ አልሰማሁም። በቃ ደህና ደር ይሁን። እስኪ ደህና ደሪ። ማታ ስላልሽ ነገር ልታስረጅኝ ትችያለሽ? ምንድን ነው እሱ? ምን አልኩኝ ደግሞ እርሜን ብጠጣ? አየር ነው የገዛሽው ምናምን አልሽ። ምን ለማለት ፈልገሽ ነው? አየርማ ያው አየር ነው። ያው ወደፊት አንቺ ህንጻ ስለምገነብበት ከላይ ወደ ታች ስለምታይ ነው። እንደዛ ነው እንዴ? ማታ ምኑ ብጠጣው እንደተጨርቀው ምንም ነገር አላስታውስም እኮ እንደው ታይ እንኳን ልጥፋ ጋር እኮ ነው የተለፈችው። ለሽ ለገናጅ እኮ ነው ያስቸገርሽው። እና ዛሬ ሲደስ ተስፋ አይደገምም። ሰላም ችግር አለው። ደስ ይላል እኮ እንጂ ስለዚህ ወይ ቃል ደግሟል። ምን ችግር አለው? ግን አምነሽበት ነው ያው ሁሉም ተለፋሽበትን ብር ሙሉ የከፈልሽው? ምን አልሻል? ለሪች እኮ ነው የሰጣኋት። እንዴት አላመንኩት? እኔ እንጃ ነው ደስ ያላለኝ ነገር አለ። ምን እያልሽ ነው? ሪች እኮ ክፉን ደግም አብራን ያሳለፈች ጓደኛችን ናት። እሱማ ግን አታላሽ ቢሆንስ? ምን እያልሽኝ ነው? እንዴት ነው ሪች እኔን የምታታልለኝ? ደግሞ በዛ ላይ እሱም ቢሆን እሷ ፍቅረኛ ነው፣ አያታልለኝም። ደግሞ አትርሺ፣ አንቺም ቢሆን እዛ እያለሁ በሷ ስም ብር እያሰብሽ አታልሽኝ እንደነበረ አትዘንጊ። በቀልሽም በአግባቡ እንዳልበቀል ያደረግሽኝ አንቺ ነሽ። አንዴ ትቀላቅያለሽ፣ አንዴ ትዘባርቂያለሽ። በቃ ቤት ላግኛት። አሁን እኮ ሁሉም አልቋል። ሰማች አልሰማች ምንም ለውጥ አያመጣም። በቃ አሁን መሬቱ ወደ እሷ እንደማይዞርና የገበሬ መሬት እንደሆነ መንግስት እንደወረሰው አድርገን እንነግራታለን። ምን ታመጣለች እኮ እንዲህ በቀላሉ? ምን የምትሄድበት ከሌላት ግፋቢል ማልቀስ ነው።
ባይሆን እኔ የምፈራው ያቺ ሰካራም ችግር እንዳትፈጥር። እኔ ለጊዜው ራቅ በል። አንተ እንደገባው ተወጣ። ቦታው እንደተወረሰ አረጋግተህ አርዳት። አይ አይሆንም። እሱም ማድረግ ያለብሽ አንቺ ነሽ። ባይሆን እኔ የምትሸሽበትን መንገድ አዘጋጃለሁ። አይሆንም። በቃ ደህና ሁኚ። እኔ እንደሚሆን አድርገዋለሁ። ቻው። ቢኒ ግን ብሩስ? አታስቢ፣ ደህና ቦታ ነው ያለው። እሺ ቻው። እሺ ስለ ትናንትና በጣም ይቅርታ። ኧረ ችግር የለውም። ትክክል ነሽ። እኔ አታላይ ነኝ። እኔ እንደዛ ማለት ፈልጌ አይደለም። በሰዓቱ ትንሽ ስሜት ሆኜ ስለነበረ ነው። በጣም ይቅርታ። እኔ ከመጣሁ በኋላ አንቺና ራሄል ሰላማችሁን የሚነሳችሁ አይነት ሰው መሆን አልፈልግም። ኧረ አንቺ ምንም አላረግሽም። ማመን ያለብሽን ነው ያመንሽው። እሺ ይቅርታ። ራሄል የት ሄዳ ነው የጠፋችው ሰሞኑን? ብዙ አታስቢ፣ ጓደኛዋ ጋር ትሆናለች። ይሄን ጽሁፍሽ ነበር ይናፍቀኝ። ወረኛ የከለከልኳት መስል ድብት በደንባርሽ ነው የከለከልሽ። አሁን ስማኝ፣ ይሄን ነገር በደንብ እንጨርስ። ከዛ ጥፍት ብለን በደንብ ትጠግበኛለህ። አብረን ነው የምንነግራት። እሺ ከዛ በኋላ ጥፍት ብለን በፍቅር ብድ ከነፍ ነው የምንለው። አዎ መርዷንማ እናረዳታለን። ከዛ የመጣችበት ፕሌን ሳይመለስ ሄዳ ትሸቅላለች። በጣም ማታ ከተኛም በኋላ ቁጭ ብላ ስታስብ ነበር። ምን ሆና ነው? ቆይ ደግሞ ያቺ ሰካራ ምን ሆንኩ ብላ ነው የምታስበው? እንዴት ነው የምትናገሪው ራሄል? ዋሻው እንዴ? ባይሆን ቢኒ ችግር ተፈጥሯል ብሏል። ሊያገኘን ይፈልጋል። እንሂድ። የምን ችግር ነው የተፈጠረው? እዛው ሄደን ብናረጋግጥ አይሻልም? ቆይ ምንድን ነው? እንሂድና እዛው እንሰማዋለን። ሰላም በጣም ነው ማለት እንግዲህ ከተማ መስተዳደሩ ቦታውን ለለማት ፈልጌ ነው ብሎ ነው ቦታውን ወሰደው። ምናልባት ሌላ ምትክ የሚሰጡሽ ይመስለኛል። ግን አንቺ ተስፋ መቁረጥ የለብሽም። ማስረጃዎችሽን በደንብ ይዘሽ መጠበቅ ያለብሽ። አይዞሽ ጓደኛዬ፣ አንቺ ደህና እሺ። ብር ተተክቶም ይመጣል። እባካችሁ እድሜን ላቤን አቃጥዬ በሰው ሀገር የሰራሁትን ገንዘብ አስመልሱልኝ እባካችሁ። ያው ምን ይደረጋል መቼም እሱማ አንዴ ሆኗል። ሰውየው ደግሞ አድራሻውን አጥፍቶ ያው ጠፍቶብናል። በጣም ነው ግራ ይገባል። እሺ ወደ ህጉ ሰዱኝ። እኛስ መቼ ይሆናል ብለን አሰብን። ደግሞ ተወስዶብሻል ሳይሆን ጊዜ ይፈልጋል ነው የተባለው። ሂርጂ ከሆነ አይቀርማ እውነቱን መንገር ነው ይሻል። ያልሽ ሰላም ለጊዜው መሬት መግዛትም ሆነ መሬት መሸጥ ተከልክሏል። ይሄ በህግ የተከለከለ ነገር ነው። ስለዚህ አንቺ ደግሞ የፈረምሽው ሰነድ የጌጣጌጥ የወርቅ የምናምን ሰነድ ላይ ነው አንቺ የፈረምሽው። የመሬትም ቢል በፍጹም የለም። ይሄንን ሰነድ ደግሞ ሰውዬው የት እንዳደረሰው አናውቅም። አታለውሻል ማለት ነው። ስለምን ወርቅ ነው የምታወራው? እኔ እኮ እናንተን አምኜ ነው የገዛሁት። እኛን አምነሽ ሳይሆን ማንበብ ስለማትችይ ነው። ሲጀመር አንብቤ እንድፈርም መች እድል ሰጣችሁ? እናንተን አምኜ እኮ ነው ወረቀቱ ላይ የፈረምኩትም ገንዘብም የከፈልኩት። አዝናለሁ። በቃ መቋቋሚያ የሚሆንሽን ነገር እንፈልጋለን። ከዛ ውጪ ምንም ማድረግ አንችልም። አዎ ሰላም ያይዞሽ። ባይሆን ወደ ውጭ ሀገር ተመልሰሽ የምትሄጂበትን መንገድ እናመቻቻለን። አይዞሽ። ምን ሰላም ሰላም በላ እንሂድ። አንድ ነገር እንዳትሆን። ጦሱ ለኛ ነው የሚተርፈው። እንዴት ሆነሽ ነው አንቺ? ወዴት ነው ጥናት ምን ሄደው? ቢያንስ ሆስፒታል እንኳን እናድርሳት እንጂ። ለምን ፍግም አትልም? እኔ ምን አገባኝ? ከየት ና እንሂድ። አለበዛ ግን ጥዬ ነው የምሄደው። ራሄል ታይ ሰርተን አናበላሽ እንዴ! እንደዚህ ማድረግማ አንችልም። አንዴ አይደለም ሁለቴም ትሙት አይመለከትም። ይኸውልሽ ጥናት ከሄድን ሰው አይን ውስጥ ነው የምንገባው። ይህች ልጅ እኮ ከኛ ጋር ጋር ነበር። ሰው ሁሉ አይቶናል። ራሄል
እንዲህ ማድረግ አትችይም። እሺ ሰላም 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 ምንድነው ማድረገው? እሺ ሰላም ኧረ ሰላም ከሷ ምንም መስማት አልፈልግም። አንተ ንገረኝ፣ ምንድን ነው የሆነችው? ተረጋጊ እንጂ አንቺ ምን ሆነሻል? የሷ ጤንነት አይቀድምም እንዴ? ሰላም ይነቃሽ። ሰላም ነቃሽ? እንዴት ነሽ? ደህና ነሽ? እምበጣዋሽ እሺ ላምጣ። የምጠይቅም ብቻ መልስልኝ። የዚህችን ምስኪን ብር ወስዳችሁ ምን ይጠቅሟችኋል? አንድ ቀን ሳትሆን ይበላችኋል። ኧረ እባክሽ ተረጋጊ። እኛም እኮ የዚህ ጉዳይ ተጠቂ ነን። ምን ሆነሻል? ነህ እንዴ? እውነት እሱን ህግ ፊት ታወራዋለህ። ምን ነው አንቺ? ቆይ ደርሶ ተቆርቋሪ ሊሆናልሽ። በራሄል ስም እድሜ ልኳን ስትበዘብሻት አልነበረም እንዴ? ሽፋን መሆኑ ነው። እስኪ በቃ ተነስ፣ እናውጣ። ተነስ፣ ውጣ። ውጣ። ሌቦች። ሰላምዬ ምን ልስራልሽ? ምንም አልፈልግም። እንዳንተ አይነት በሁሉም ነገር የተሳካለት ጀግናው እንዳይቻላል። የኔ ውድ ገና ምን አይተሽ? በደንብ አድርጌ ነው ማኮራሽ የኔ ልዕልት። ከዚህ በላይ ምን ሊያኮረኝ? በቀሌን እኮ ተበቀልክልኝ። የሰላም ጉዳይ ግን እያሳሰበኝ ነው። ስትል ማለቴ እንዳየዋት ከሆነ ሰላም ስላንቺ በጣም ነው የምትጨነቀው። ደግ አደረግን። እሷ ለእኔ ተጨንቃ አታውቅም። እንደ እባብ ቆዳዋን አለስልሳ፣ ውስጧ ግን መርዝ ነው። ቆይ ግን አንቺ እያልሻለሽው እድሌን ወስዳ ነው ሄደችው የምትይው? አንቺ እኮ የወደቅሽው በሕክምና ነው አይደለም እንዴ? ደግሞ ስለዚህ አንቺ ምንም አይነት እኮ ማስረጃ የለሽም። ምንም ማስረጃ ማቅረብ እኮ አትችይም አይደለም? ምን ነው ልቆርቆር አልክ? እሷን ከፈለክ አዝላ አዙር። እሺ ወልሽ ልጅ አንድ ነገር ተረጂ። እኔ እንደዛ ለማለት ፈልጌ አይደል። ዳግመኛ እንዲህ እንዳትለኝ። ለማንኛውም ለነገ ትንሽ ብር ፈልጋለሁ ከተቀበላችኋት ላይ። ኖ እሱማ አይሆንም። ለምን ሲባል ነው የማይሆነው? እባክህ ወልሽ ልጅ ወደ ባንክ ሪፖርት ልታረግ ትችላለች። ባንኮች ወጪ እንድታረግ ጠይቀዋት ፈቃደኛ ሆናለች። ስለዚህ ሰነዶች ተያይዘዋል ማለት ነው። ያ ማለት እኛን ሊያሳድዱ ይችላሉ። አንድ ቀን የሰራነው ስህተት እኛን ራሱ ጠልፎ ሊጥለን ይችላል። ስለዚህ መጠንቀቅ አለብን። ጥሩ፣ እሱን አንተ እዛው ጨርስ። ግን ርቺ እባክሽ እየሄድሽ የምታበላሽውን ነገር እረፊ፣ አደቢ። እሺ እዛ ቤት ድጋሚ መሄድ አልፈልግም። በቶሎ እንጨርስና እንውጣ። አጋዝማች አርዳሽ ሄደች አይደል? እኔ ሳውራ ማን ሰምቶኝ? የኔ ድምጽ ፉጨት ዘፈን ምናምን ነው የሚመስላችሁ? ለኔ መሰጫትን ፍርፋሪ ከቁም ነገር ቆጥረሽ እኔን ተቀየምሽ። እኔ ግን እኮ ቤት ኪራይ ነበር የምከፍልበት። ይኸው ተሻረፍሽበት። በቃ ግቢበት አልልም። እስከ ዶቃሽ ነው የምነግርሽ። ሲጫወቱብሽ ሲያሾፉብሽ ዝም ማለት እኮ ስለምወድሽ ነው። ይኸው ባዶ እጅሽን አስቀሩሽ። ብቻሽን አጨብጭቢ። እራስሽ ጉዳይ።
ሰላም ይቅርታ ማታ አስቀየምኩሽ አይደል? አንቺ ምንም አላደረግሽም። ግን ራሄል ይሄን ያክል ምን አድርጊያት ነው? እኔ ስነግርሽ በጣም አዝናለሁ። በቃ በጣም ፍጹም ነው የምጠላሽ። እድሌን ወሰደችብኝ ምናምን ትላለች። እኔ በስልክ ሳውራሽ ራሱ ደስተኛ አይደለችም። በቃ እኔም በመሀል የቤት ኪራይ ምናምን ስለሚቸግረን ያን ጥፋት አጠፋው። ግን በሷ ምክንያት ነው። ታዲያ ለምን ትተሻታል? ይችላል ወይ ጉድ! ቆርጬ ልወጣ ስል ልመኗ ሌላ ነው እንጂ እስካሁን ደብ ታሳዝነኛለች። ሰላም በሆነብሽ ነገር በጣም አዝኛለሁ። እኔም በጣም ተጨንቄያለሁ። እንግዲህ የተሻለኝን ነገር ሁሉ ለማድረግ እየሞከርኩ ነው። ለዛም ነው እዚህ ድረስ መምጣቴ። እባክህን እስኪ አሁን እንኳን ብቻዬን ተወኝ። በቃ የወሰዳችሁትን ወስዳችኋል። አሁን እንኳን ብቻዬን እንደሆን ፍቀዱልኝ። ተወኝ በቃ ቢኒ፣ ስለምን ተወኝ። እውነት በሆነብሽ ነገር ሁሉ በጣም አዝኛለሁ። ራሄልም አይኗን አላይም ብላ ያው ሌሊቱን ሙሉ አጠገቤ ስታለቅስ ያደረችው። ሁሉም ነገር አሁን ገብቶኛል። ብቻ አምላክ በዚህ ያሳልፍልኝ። እኔም ወዴትም አልሄድም። እመኝኝ ራሄል፣ እመኝኝ ሰላም፣ ይሄንን ችግር አብረን እንወጣው። ደግሞ እምልልሻለሁ እንወጣዋለን። በቃ ማንም ሰው አይስማ። በሽማግሌ እንጨርሰው ፕሊዝ እባክሽ። መጀመሪያም ገንዘቡን የሰጠኝ ፈጣሪ ነው። አሁንም እሱ ስለፈለገ በዚህ መልኩ ወሰደው ብዬ ነው የማስበው። ግን በጣም ያሳዘነኝ በጣም የምወዳት አለችኝ የምላት ጓደኛዬን በዚህ መልኩ እኔን ስትከዳይ ማየቴ በጣም ነው። የእውነት ሰብራችሁ ነው ብዬ። እሺ በጣም ጥሩ። ነገሩን ወደ ህግ ከወሰድሽ ለኛ ጥሩ አይደለም። እኔ እኮ በተቻለኝ መጠን ገንዘብሽ እንዲመለስልሽ እያደረኩኝ ነው። እኔ እኮ ለ5 ዓመት ቀን ከሌት እነሱን ስናፍቁኝ ሳስባቸው ነበር። እዚህ ከመጣሁ በኋላ ግን እሷ እንደዚህ ማድረጓ የእውነት በጣም አሳዝኖኛል። ብቻ ፈጣሪ ያውቃል። እሷ እህቴ ናት፣ ቤተሰብ ማለት ናት ለኔ። ባለችበት ደህና ናት። ጥሩ ሰምኛለሽ። ሌላ ነገር ውስጥ እገባለሁ ካልሽ እኔም አለቅሽ። እንዴ ወደሽ ፈቅደሽ ለገዛሽው መሬት እኔ ምን አገባኝ? እንግዲህ እሱን አንተ አልክ። እኔ ግን ያንን ሁሉ አመት በሰው ሀገር እንደዛ እየተንከራተትኩ ስለፋ ያመጣሁትን ገንዘብ እንዲህ ለማድረግ ማሰብ አልነበረባችሁም ነበር። አሁንም ደግሞ ገና ለገና ሄጄ ፖሊስ ጣቢያ መሰክርባችኋለሁ ወይም እጠቆማለሁ ብላችሁ ሌላ አይነት ነገር እኔ ላይ ማሰብ አልነበረባችሁም። ለነፍሳችሁም ሌላ ኃጢአት አትጨምሩበት። እኔ ለማንም አልናገርም፣ የትም አልሄድም። አቤት አቤት፣ ምን እያልሽ ነው? ሌባ ናችሁ እያልሽን ነው? በጣም ነው የምታሳፈረው። ምን አክል ብትያት ነው? የማይመለከትሽ ቦታ ዘዋት ወይ የሌባ አይነ ደረቅ አሉ ተደራሽተሽ ዘረፍሻት። አሁን ደግሞ ብሩን አቃጥሽ ልሞቅ ይሆናል። አያገባሽም ሰካራ። አሁን ሌባ ግን አይደለሁም። የሰው ላም ቅንቅን ነው የሚሆንብሽ። ቆይ የዚህሽ ምስኪን ላም አያሳዝንሽም? ደግ አደረኩ። ተያይዛችሁ ማልቀስ ትችላላችሁ። እሺ
ቆይ ምን አለበት አንቺ እንኳን ብትረጂ? ምን አድርጋችሁ ነው እንደዚህ እያደረጋችሁ ያላችሁት? እነሱ እንደዚህ አይነት ነገር አደረጉ፣ አንቺ ደግሞ በአቅምሽ እኔ ላይ እንደዚህ ታደርጋለሽ? ደግሞ ምን አደረኩ? ምን ተፈጠረ? ለማስተባበል አትሞክሪ። ቦርሳዬ ላይ ሄደሽ ያደረግሽውን አይቻለሁ። ቢያንስ እሺ ሌላውን ነገር ተይውና ፓስፖርት ይመልሽልኝ። ኧረ እኔ በፍጹም እንደዚህ አላደረኩም። ግን ራሄል መታ ነበረ። አትዋሽኝ። ውስጥ የሲጋራ ቁራጭ አግኝቻለሁ። ኧረ እኔ በፍጹም እንደዚህ አላደረኩም። ሰላም፣ ይሄ ወጥመድ ነው። እኔ በፍጹም እንደዚህ አይነት ነገር አላደረኩም። ምንም አትበይኝ በቃ። አንድም ቀን ግን እንደዚህ አይነት ጭራቅ ሰዎች ሆናችሁ አገኛችኋለሁ ብዬ አላስብም ነበር። ነገርኩሽ፣ ራሄል መታ ነበረ። ሰበብ አትፍጠሪ። ስካር አንቺን ምን እንደሚያደርግሽ እንዴት እንደምትሆኚ ጠንቅቄ ነው የማውቅሽ። አውስጠጣው ማድረገውን አላውቅም፣ ግን ደግሞ በፍጹም አንቺ ላይ ነገር አላደረግም። አንቺ ግን ምን አይነት ክፉ ሴት ነሽ? ያላትን በሙሉ ወስደሽ ሻንጣዋን ገንጥለሽ ፓስፖርቷን መቅዳደር ምን ይሉታል? እኔ ላይ ላደረገችው በሙሉ የእጇን ነው የምሰጣት። 10 ጊዜ ተበደልኩ አትበይ። ተበደልኩት ያለሽ እንጂ ያንቺን ማን ነው? ደግሞ ማስረጃ የለሽ። ቅናትሽ ክፋትን ወልዶ በቃ ይሄ ሁሉ ነገር አድርገሻት በበቃሽ ነበር፣ ግን ዛሬም አላረፍሽም። እየተቆረቆርክላት ነው? እየተቆረቆርኩላት ሳይሆን አገጮ የሚታየው አውሬነትሽን እየነገርኩሽ ነው ራሄል። ይበቃል። ከፈለክ አዝላት መዞር ትችላለህ። ለኔ ግን በአጭር ጊዜ ብሩን እፈልጋለሁ። ሰላም አንድ ቀን ነው ታውቂያለሽ። የዛኔ ግን ያፍታል። ምክንያቱም እሙዬ አስኖረች። ግን እወድሻለሁ። እሺ
ታዲያ የጀመርነውን ጉዳይ ለማቆም እያሰብኩኝ ነው። የሰላምን ሁኔታ ሳስበው ህሊናዬን እየወቀሰኝ ነው። ይሄ ጉዳይ እያስጨነቀኝ ሰሞኑ ምንም አይነት እንቅልፍ አልተኛም። በዛ ላይ እኛን አምና ያንን ሁሉ ገንዘብ መስጠቷን ሳስበው ራሴን ጠላሁ። ቆይ ምን ማለት ነው? የጀመርነውን ጉዳይ ላቆም ነው ማለት? ቆይ አንተ አይደለህ እንዴ መበቀል እፈልጋለሁ ምናምን ያልከው? ታዲያ አንተ እኮ የሰላምን ሁኔታ ስላልተረዳሃት የራሔልን ጉዳይ እኔ በደንብ አጥንቼዋለሁ። ስውር በቀል እንጂ ምንም አይነት ፍርድ የላትም። ይሄን ደግሞ ሰላምን በትክክል የምታውቅ አይመስለኝም። ስለዚህ ታዲያ አንተ በደንብ አስብበት ፕሊዝ። ምን አይነት ይሄ ሪች ጉዳዩን የምታውቀው አይመስለኝም። ቢኒ ሁሉንም ነገር እየተወው ነው። ከጀርባችን ሆኖ ሌላ ሴራ እያሴረ ይመስለኛል። ሀሳቡ ሁሉ ወደ ሰላም እየሄደ ነው። ጉዳዩን ሁሉ ስለተወው አንቺ ታዲያ ምን ታስቢያለሽ? ስለዚህ ምን አያደርገውም። እኔ ካሁን ጉዳዩ አልቆ ብሩን ይሰጠኛል ብዬ ስጠብቅ እሱ ከጀርባዬ ሆኖ እያሴረ ነበር። አንቺ ተረጋጊ፣ የምናደርገው እናደርጋለን። ከዛች እርጉም ሴት ጋር እንዲገናኝ አልፈቅድለትም። ወይኔ ራሔል፣ ሁለቱንም ሲኦል አወርዳቸዋለሁ። ጉዳዩን በእርጋታ ሆነህ ማሰብ አለብን። ምንም አትጨናነቂ፣ እኔ እጨርሰዋለሁ። ተስፋ አደርጋለሁ። ቶሎ ብለህ ጉዳዩን ግደለው። ሳንቀደም እንቅደም። ቢኒ እንግዲህ እኔ ያለሁበትን ሁኔታ ታውቃለህ። አካራዩም እየደወለ እየጨቀጨቀኝ ነው ያለው ኪራይ ክፈል እያለ። እጅ ላይ ያለው ገንዘብም አልቋል እንደምታውቀው። አሁን ላይ ያለኝ ይሄ ስልክ ብቻ ነው። ይሄንን ሽጥልኝና ለአንዳንድ ነገሮች ይሆናል። ሰላም፣ አንቺ እኮ በጣም ጠንካራ ሴት ነሽ። እንግዲህ ለምንም ነገር እንዳትጨነቂ። እስከ ዛሬ ያቃጠልነው ጊዜ ይበቃል። እኔ ጋር ትንሽ ገንዘብ አለ። እሱን ሰጥሽና የቤት ኪራዩን ትከፍያለሽ። ስለምንም ነገር እንዳታስብ። እስካሁን በከንቱ ያሳለፍነው ጊዜ ይበቃል። አመሰግናለሁ ቢኒ። ግን ለምንድን ነው እንደዚህ የምትረዳኝ? ማለቴ የዛኔ ከነበረው ነገር ሁሉ በኋላ እንዴት እንደዚህ ትረዳኝ ቻልክ? እንጃ ሰላም፣ ትናንት የተረዳሁት ነገር የተለየ ነው። እንዳውም በግልባጩ ነው ማለት ይቻላል። ምንድን ነው ስለኔ የተረዳኸው? ሌላ ቀን እነግርሻለሁ። ከዚህ በኋላ ለሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። ራሔል የት ሄዳ ነው ሰሞኑን? አላያትም። ደህና ናት አይደል? አይ አለች፣ ደህና ነች። ትንሽ አለመግባባት ተፈጥሮ ነው። ይኸውልሽ ሰላም፣ ማንም ሰው ተነስቶ የአንቺን ጉድጓድ ሲቆፍር ዝም ብዬ ላይ ራሱ በቆፈረ ጉድጓድ ራሱ ይገባበታል። ብቻ አንቺ በርታ። እሺ በቃ እደውላለሁ። ስለዚህ ጉዳይ አጣራለሁ። ቻው። እሺ ስማ፣ እየሄድክበት ያለው ነገር ምንም ደስ ስላላለኝ ለራሔል ነግሬያታለሁ። ይኸውልህ ጨዋታው ካለቀ በኋላ ተጨማሪ ደቂቃ ይጨመርልኝ ብትል ማንም አይሰማ። እኔም በሆነ ራሔል ብሩን ስለምንፈልገው ቶሎ እንድንሰጠን እንፈልጋለን። ካለበዛ ግን የሚፈጠረው ነገር የማይሆን ነገር። እያስፈራራኸኝ ነው? አንተን እኮ ነው የምጠይቀው። እያስፈራራኸኝ ነው ወይ? ይኸውልህ የፈለግከውን ነገር አምጣ። ደግሞ ይሄ ነገር ሊፈጠር እንደሚችል አውቄ ነበር። ገንዘብ ወዳጅ እንደሆንክ ድሮም አውቀሃለሁ። አንተም እሷም የፈለጋችሁትን ነገር አምጡ። ያንዴ እንተያያለን። ሰላም፣ እኔ ጓደኝነታችን ይበልጣል ብዬ ነው እንጂ እሪት ማጥፋት ነው። አንቺ እዛ እያለች ራሱ ለአንቺ መጥቶ በቃ ሰላም እንዳደናሸችብኝ፣ ሰላም እንደዚህ ገብታ፣ ሰላም እንደዚህ ወጣ። እኔ በቃ ሳልችልኛል። እኔ በቃኛል። በቃ
እኔ እስካሁን የደበኩላት በቃ አብሬያት ስላለሁ እንጂ በቃ በጣም ማትሆን ሰው ነች። በተለይ ለአንቺ በጣም ማትሆን ሰው ነች። አሁን እኔ ሁሉንም ነገር ደርሼበታለሁ። አንቺ የዛኔ ስትነግሪኝ በጣም ልክ ነበርሽ። ብሰማሽ ጥሩ ነበር። ያው ራሄል እህቴ ናት፣ ጓደኛዬ ናት፣ ሁሉንም ነገር ታውቃለች ብዬ ነበረ። በዚህ መልኩ ባትጎዳኝ ጥሩ ነበር። ብቻ ይሁን፣ ፈጣሪ ወደደውን ያደረገው። ከዚህ ብዙ መማረው ነገር ይኖራል። ከዚህ በኋላ ጓደኝነታችን ቢበቃ ነው የሚሻለው። እኔ ቤተሰቦቼ ናችሁ፣ እህቶቼ ናችሁ ብዬ ነበረ የምኖረው፣ ግን ከጀርባዬ እየተሰራ የነበረው ነገር ሌላ ነው። ስለዚህ እዚህ ጋር ቢበቃ ነው የሚሻለው። ሰላሜ፣ ስለተፈጠረው ነገር በሙሉ ከልብ ያዝናለሁ። እንዲሆናል ብዬ አልጠበቅኩም ነበር። አሁን ግን በፈለግሽው ነገር ከጎንሽ ነኝ። እኔ እየሰማሁ እንዳልሰማ እያየሁ እንዳላየሁኝ እዚህ ጉድ ውስጥ የጨመርኩሽ። ሰላሜ፣ ሁላችንም የራሳችን ውሳኔ መወሰን አለብን። አንቺ መጎዳት የለብሽም። ሁላችንም የራሳችን እውነት እንኖራለን። ወስኛለሁ። አሁን ስለነበረኝ ጊዜ፣ ቤታችሁ ስለነበረኝ ቆይታ፣ ስለ ሁሉም አመሰግናችኋለሁ። አሁን ግን ቀይን ይዤ እሄዳለሁ። አንቺን በጣም አመሰግናለሁ። እሺ ከዚህ ሰዓት በኋላ የማጭበርበር ወይም የማታለል ነገር ካለ ከመካከላችን ማንም ሳይቀር። ይገርማል። እስስት ነህ። ትከዳኛለህ ብዬ አላሰብኩም ነበር። መጨረሻህን ያሳየኝ። ለማንኛውም ከዚህ ክፍል በኋላ ማናችንም አንገናኝም። ለመጨረሻ ጊዜ ቼካቸውን አቀብላቸዋል። ብዙ ጊዜ እዛ ጋር ነበር የምትቀመጠው፣ ግን የለችም። እሺ የት ገባች ይባላል? ቆይ ሻንጣዋን ይዛ ስትወጣ ስትሰናበትሽ ምንም የነገረችሽ ነገር የለም? ምንም አላልችም። ሻንጣውን ብቻ ነው ይዘው የወጣችው። ሞ ፕሊስ አስታውሽ። ምንም አላልችም ብዬ እሺ የት ገባች ይባላል? እሺ ምንድን ነው የሚሻለው? ይኸውልሽ እኔ ብሩን ልሰጣት እኮ አዘጋጅቼላታለሁ። ምን እንደማደርግ አላውቅም። ብቻ እነዛ አውሬዎች ሳይቀድሙን እኛ መቅደም አለብን እኮ። የት ብለን እንፈልጋት እኮ? የት ብለን እንሂድ? እሺ ብዙ ጊዜ የምትገኘው እዚህ ነበር። ምናልባት ወደዛ እንያት። መጀመሪያው ምን ጠርጥሬ ነበር። እንደዛ ቅልስልስ ሲል የሆነ ነገር እንደሚፈጠር ገምቼ ነበር። ምን እንደሸወደኝ አላውቅም። እዚህ ቁጭ ማለት ምንም ጥቅም የለም። ብሩን ሳይቀድመን እንቅደመው። ሽጉጡን ይዘዋል? አዎ ይዟል፣ ግን ምንም መፍጠር አንችልም። ሁሉንም በጥበብ ማለፍ አለብን። ሁሉንም ነው መገላቸው፣ ሁሉንም ነው ዋጋ ማስከፍላቸው። ሽጉጡን ስጠኝ። ና ተከተለኝ። ሰላም፣ ምንድን ነው እዚህ የምትሰሪው? ለምንድን ነው ጎዳና ያወጣሽው? እኔ በቃ እንደሆነ ከዚህ ስንት ነገር ተነጋግረን ሰላም። ይኸውልሽ አሁን እየተከታተሉ ሊሆን ይችላል። ከዚህ መሄድ አለብን። ያቺ እጇን አጣጥፋ የምትቀመጥ ይመስልሻል? ከዚህ መሄድ አለብን። ለይሙ